አሳ ጎርጓሪ ዘንዶ ያወጣል የሚባለው ልክ ነው። እውነት ነው የተረት ወላሂ። ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብዬ አምኜ ብቀበልስ? እኔ ገረመኝ። ልጅ መውለድ ሳይሆን እኔ የምታጃጅ ላይ መንገድ ነው ማለት ነው። እኔን ያጃጃልከኝ እኮ እኔ ከዚህ ሶምያ እንግዲህ አሳ ጎርጓሪ ዘንዶ ያወጣል ብላለች። ሶምያ ግን አብዝተዋለች፣ ከምር አብዝተዋለች። አንዳንዴ እኮ የሚታመንና ማይታመን አለ እንዴ። እቺ ልጅ በቃ የሰማችሁን ሁሉ ማመን አለባት እንዴ? ከሰማችሁ ይልቅ እኮ ሰይድ ባሏ ነው አይደል? አቤት ወዴት እንዴት ነው ብላ ወይም ከጓደኞቹ ይልቅ እኮ ልታውቀው የሚገባ እሷ ነው። የሁለት ልጅ አባት ባለቤቷ ነው አይደል? ስለዚህ አብዲ ደግሞ እኮ ተናግሯል። አብዲ ተናግሯል። ወላሂ እኔ ሰይድን ለማስደንገጥ ነው። እኔ መቼለት ነው ቪዲዮ ሰርቼ ነበር ሰይድን ፕራንክ ሊያደርጉት ነው ብዬ መጨረሻ ላይ ሰይድን ለማስደንገጥ ነው እንጂ ወላሂ እንዲ ሰይድ ልጅ የለውም ብሎ ተናግሯል። እሷ መጀመሪያ ላይ እና አብዲ የተናገሩትን ይዛ በቃ አብዲ አይዋሽም፣ አብዲን በአካል ብታውቁት ምናምን ትላለች። እንግዲህ ከኛ ይልቅ አንቺ ታውቂዋለሽ። ከአብዲ ይልቅ ደግሞ የልጅ አባትሽን የሁለት ልጅ አባትሽን ሰይድን የምታውቂው አንቺ ነሽ። ግን አብዝተሽዋል፣ ከምር አብዝተሽዋል። ግን ሰላም ብያቸዋለሁ። ሰም እያበዛችሁ አናደደችኝ። ይሄ ልጅ እኮ አንከለከለችው እንዴ! እሻ ቤት ወዴት ብሎ መጣላተኝ የመን ድረስ ማለት ነው ለምርመራ። አሁን ደግሞ ቪዲዮ ላይ ሲሰራ የተያዘችውን ሁሉ ቆራርጣ ምናምን ያዙ ይልቀቁኝ እያለች ነው። ሶምያ ንግስት፣ ሶምያ አበዛሽው። አንድያሽን ንግስት ስንልሽ አበዛሽው። ልጁን አትጫወችበት እንዴ! ይበቃሻል፣ ከምር ይበቃሻል። በቃ ሁሉም ነገር እኮ ልክ አለው እንዴ! ሁሉም ነገር ልክ አለው። ሰው አለ ልጅ ማለት ነው። ተይ ሶምያ ተይ፣ ሰው ያለሽን ሁሉ አትቀበይ። ትንሹ የሚባለው ማለት ነው በፊት አብራቸው ሲሰራ የነበረው እየጠጣችሁ ውሃ እየጠጣችሁ አሰላሙ አለይኩም አምሴ ውድ ቤተሰቦች፣ ሶምያ እንደሰማችኋት ነች እንግዲህ እየተንጨረጨረች ነው የምር አድርገው ምናምን ማለት ነው። እኔ አሁን ሶምያ አብዝተዋለሽ ባይ ነች። ምክንያቱም ከቪዲዮ ይልቅ ከማንም ወሬ ይልቅ ሰይድ የሁለት የልጅ አባቷ ባለቤቷ ነው። ስለዚህ ከማንም ከምንም ይልቅ ባሏን ራሷ ነች ልታውቀው የምትችል፣ ራሷ ነች ይሆናልንም አይሆንምም ልትል የምትችል ራሷ ነች እንጂ አሁን ልጅ ወለደም አልወለደም የምታውቀው ከሷ ይልቅ ማን ሊያውቅላት ትፈልጋለች? ከወለደስ እና ምን ይሁን? ተወለደ ሀላስ ምን ይሁን? ምን ይጣበስ ቢሆን? ለምሳሌ ሳም እኮ ፈርታለች። አሳ ጎርጓሪ ዘንድ ያወጣል ባልጠይቅስ ነው ብዬ አመኘ ብቀበልስ አይደለም ብዬ አመኘ ብቀበልስ ብላለች። ዞራ ማለት ነው። ሆነም ቀረም እንደው የነሱ ድራማ መቼም ማለቂያ የለውም እና ማለት ነው። እንደ እውነት አድርገን ብንወስደው ከኔ ይልቅ የራሳችሁ የሆነን ሰው ከእናንተ ይልቅ ማን ሊያውቅላችሁ ትፈልጋላችሁ? ማንስ እንዲያውቅላችሁ ነው የምትፈልጉ? ያን ሰው ማለት ነው። ከማንስ ነው ቼክ ማድረግ የምትፈልጉ? ያን ሰው በቃ በተቻለ አቅም። አሁን ደግሞ ለሰይድ እንግዲህ ማስጠንቀቂያ እየመጣለት ነው። እንደዚህ አርግ እየተባለ ነው። እንደ ሰይድን ግን ሳላደንቀው አያልፍም። ከምር ስትለምልሰው ለማንም ይሁን ለሰላምም ይሁን ለአዋም ይሁን ለአረቦችም ይሁን ለማንም ይሁን ስጥ ሰይድ ማስጠንቀቂያ እየደረሰው ነው። ለማንም ስጥ ይላል። ስጥ ብላ እያለች እንግዲህ እንዳይከፈት ለማለት ነው ባጭሩ። ሆነም ቀረም ሰይድ ብዙ ታግዙሻል፣ ይበቃሻል፣ አበዛሹ እንዴ አበዛሹ። ይሄ ልጅ እኮ ተንገላታ፣ በቃ ተንገላታ። አንዴ የመን፣ አንዴ አዲስ አበባ፣ አንዴ ባህር ዳር፣ አንዴ ጎንደር በሄድሽበት እየዞረ እኔ በማጣራ ወይ ሶምያ አይደለችም ብለሃል፣ ልጆቼ አይደሉም ብለሃል አላለም። አብዲ ምንድን ነው ያለው? ልጆችህን እናስረክብ። እኔ ማውቀው አንድ ነው። ልጆችን እናሳያለን ለማለት ነው። አንዳንዴ እኮ ግን አለመሳሳት አብዲ ማለት ነው። አብዲ አማርኛ ሲያወራ ትንሽ ችግር አለበት። ይሄ ይታይና በቃ ልጆችህን አግኝ ያለው የእሱን ልጅ ነው። እሱ አንቺ ያያሽውን እንጂ ሌላ ልጅ አይደለም። እንደምታውቀው አብዱ አማርኛ ችግር አለበት አይደል ለመናገር። ኮሜንቶች ራሱ ተናገሩ። ወላይ ሶምያ ኮሜንት ዛሬ ባንቺ ነው የፈረዱብሽ። ሶምያ አላህን ፍሬ፣ ልጆቹን አሳዩ፣ ለተመልካች ክብር ይኖርሽ ብለውሻል። በጣም ብዙ ኮሜንቶች አሁን አበዛሽው ነው። ታይ ሶምያ ቃል ነው። በተመልካቾች ፊት ቃል ገብተሻል ልጆችን ልታሳዩ። አዎ በቃ ብዙ ኮሜንቶች ሶምያ አላህን ፍሬ። በቃ ሶምያ አሁን
አብዝተሽዋል ነው በቃ። በጣም ብዙ አስተያየት ልትቀበይ ይገባሻል። አንቺ ራሱ ዝም ብለሽ ነው ዝም ብለሽ ማለት ሰውን ከማመን ይልቅ የገንዛ ባሏን ራሷ ልታምነው ነው የሚገባ፣ ራሷ ልታውቀው ነው የሚገባ። ቃል ገብተሻል በቃ። በጣም ብዙ ሰው አሁን የፈረደባት ሰኢድ ልጆቹን ማየት አለበት ነው። እውነት ነው አለበት። አሁን ሳበዛሽ ወላሂ እሱም ዝም ብሎ ነው የሚጃጃል። ሰኢድ ብጡ አክብሯታል፣ ወላሂ አክብሯታል። እኔ እመኑኝ ሌላ ወንድ ሆኖ ቢሆን እንደው ያበጠው ይፈንዳ ብሎ እንደው በባሌ በቦሌ እንደው በምንም ብሎ ልጆችን በውዷ አይደለም በግዷ እንድታሳየው ያደርጋታል። ያው የነሱ አንደኛ ስራ ስለሆነ ያው የዩቲዩብ ስራ ስለሆነ ስለሆነ ያው ይሸቅሉት ይሸቅሉ እንጂ እንደው አሁን ይሄ ድራማ ባይሆን የምርኑ ሆኖ ቢሆን እንደው ማንኛቸውም በተለይ የኛ ሀገራችን ወንዶች እንደምታውቋቸው ኃይለኛ ናቸው። እንደው አፈር ድሜ በልቶ ቢሆን ልጆችን ሳይ እንደማይመጣ ምንም ጥርጥር የለው። ግን ሀላስ ተከበሪ ብሎ አክብሮሻል። ያልሽውን ሁሉ እያደረገልሽ ነው። እመኝኝ ማንም ወንድ ቢሆን ልጆችን ሳይ ከኢትዮጵያ ወደ የመን አይመለስልሽም ነበር፣ ቢሞት ማለት ነው ቢሞት። ግን አክብሮሻል፣ በቃ አክብሮሻል። ተከበሪ። ማየት ከፈለገ ያላያችሁ እንዴ? ባለፈው ወንድምየው ሰርቆ ወስዷት ነበር አይደል? ከፈለገ ና ልጅህን ከኛ ቤት ነው ያለች ብሎ ለሶምያ ለመስጠት ይችል ነበረ። ግን ይሄን አላደረጉም። ሰኢድ ራሱ ቢሆን በባሌ በቦሌ ብሎ እመኑ ሰርቆም አሰረቆም ያያቸው ነበረ። ግን ከዛ ሁሉ ጭቅጭቅ ከምንገባ ልጆቻችን እናሳደግ፣ እሷም የልጅ እናት ነች ብሎ አክብሯት የመን ድረስ መጥቷል። አክብሯት። ምርመራውም ተዘጋጅቷል። ወለ ብዙ ሰው ፈርዶባታል ዛሬ። ሶምያ አላህን ፍሪ። በጣም ብዙ ሰው ሶምያ ዛሬ ሰው የገባውን ቃል ሲበላ ታማኝነት ማጣት ነው። በጣም ብዙ ሰው ብዙ አስተያየት ዛሬ በሶምያ ነው የፈረደባት። ሶምያ በቃሽ፣ አላስ ይበቃሻል። አንቺ ግን አላህን ፍሪ። ልጆችን አሳዩ፣ በቃ አሳዩ ነው። በጣም አንገብግፎታል የሰኢድ ልጅነትን አለማየቱ ማለት ነው። በጣም ብዙ ሰው ቃል ነው በቃ። ካልሽን አክብሪ በቃሽ። አበዛሹ። አንደኛ ኮሜንቶች የሚሉሽን ደግሞ ስሚ። የዛሬ ኮሜንቶች ወላሂ በጣም ብዙዎች አንደኛ ቃል ነው። ምክንያቱም አንቺ ቃል ገብተሻል። አሁን ደግሞ እንግዲህ እነ አብዲ ቢያመጡት ወሬ ነው ቃልሽን አጥፈሽ እንደገና የተቀየርሽ ማለት ነው። ስለዚህ ነገ ደግሞ ሌላ ሰው ሌላ ወሬ ቢያወራ አሁንም ሰኢድ ላይ ጫናውን እየጣልሽበት ልትሄጂ ነው ማለት ነው። ልጆችን እንዳይ ብዙ ነገር እያደረግሽበት ልትሄጂ ነው ማለት ነው። አስብሻው አይደል? ሌላ ሰው ሲያወራም ሌላ ሰው ሲያወራም ሌላ ከሆንሽበት እሽ ፋይዳ። ወላሂ ሶምያ በጣም አበዛሹ። ሰኢድ ትዳሩ ልጆችን ለማግኘት በጣም ብዙ ርቀት ሄዷል። አዎ አንቺ ግን በጣም አላህን ፍሪ ብላለች። ትክክል። በጣም ብዙ ኮሜንቶች ዛሬ ባንቺ ነው። ሶምያ በዚህ ልክ ሰውን ማቃጠል አቃጠለችን እኮ አቃጠለ። ኮሜንቶች ምን ይሻለናል? አቃጠለችን እኮ ሶምያ ግን በዚህ ልክ ሰውን ማቃጠል ጥሩ ነው ብላለች። ምን ጥሩ ነው ደግሞ? አይ ሶምያ አላህን ፍሪ ብቻ። የዛሬ ኮሜንት በጣም ብዙ ነገር ተናግረዋል። ልጅ ጸጋ ነው ቢኖሩት በቃ ከሆነ ሆነ ነው። አንዴ እኮ የሆነ ነገር ከሆነ ሆነ ነው። ምንም ብታመጪው ነገር የለሽ። ምን ታመጫለሽ? አሁን ምንም ቢሆን እንኳን ማለት ነው። ግን አይሆንም ደግሞ ምክንያቱም ይሄ ልጅ ሲል የነበረው አርግዛ ነው ስንንከባከባት የነበረ ነው ያለ። እንግዲህ አርግዛ እንዴት ነው ደግሞ የሚያስረግዛት? ከዛ በፊት እኮ ሴት ሌላ ባል ነበራት አይደል? ከዛ ባሏ ግን ነው አርግዛ ተጣልታ ምናምን በኋላ ሰኢድ ሲያግዛት የነበር። ስለዚህ እንዴት ነው ያረገዘች ልጅ ደግሞ የሚያስረግዛትን ስናስበውስ እንዴት ነው? ሶምያ አታቃጢን እንግዲህ ነግረንሻል። አታቃጢን። አዎ ቃል ነው። ቃልሽን አክብሪ። ሶምያ አበዛሽ ወይ ብላል። ኮሜንቶች ራሱ ዛሬ ምርር ብሏቸዋል።